ወንድ ልጅ አየኝ ብላ የምትኮሳተር ወንድ ልጅ አየኝ ስትል መሮጥ መስጀምር ወደዚህ ይሄ ድሮ ዘመን የቀረ የዛሬ 20 ዓመት 30 ዓመት የኔ እናት አሁን ያለነው 21ኛው መቶ ክፍለ ዘመን ላይ ነው። ወደ ወንድ ተጠግተሽ ራሱ ከተሳካልሽ የምትፈልጊውን ከዛ ውስጥ ጎትተሽ አውጥተሽ የራስሽ ማድረግ ከቻልሽ የሚገርም ጥበብ ነው። ይሄንን ራሳችሁ ላይ ያያችሁ ሴቶች እስኪ ኮሜንት ላይ አድርጉ። ወንድ ስታይ ለምን ይመስልሻል ቀይር ያልሽ? ወንድ ስታይ ኮስተር የምትይ ከሆነ ለምንድን ነው ኮስተር? መግደርደር እሺ ያለ ነው፣ የሴት ልጅ ባህሪዋ ነው። ሴት ልጅ ትግደረደራለች እንላለን። በዚህ ደረጃ ግን ምን አመጣ? መቀየርን፣ መለወጥን ወዲያው ቅይር እስከምትል ድረስ ምን አመጣ? ወዲያው እስከሚያስታውቅባት ድረስ እስከሚታይባት ድረስ በዚህ ደረጃ መቀየርን ምን አመጣ? በተለይ ያላገባችሁ ሴቶች ከቤት መውጣት አትፈልግም፣ ወንድ ማዋራት አትፈልግም፣ ብታወራ በስነ ስርዓት ማውራት አትፈልግም፣ ታመነጫጭቃለች፣ ስልክ አታነሳም፣ ብሎክ ታረጋለች። በጣም በቃ ይሄ እንደዚህ ጢባጢቤ ይጫወቱና ከዛ በኋላ መጫወቻ ሲሆኑ ከሆነ አመት በኋላ ደግሞ ታያለህ። በቃ ኢግኖር ማድረግ፣ ሰላም አለመስጠት፣ ሙድ መያዝ፣ በሰው መጫወት፣ ብዙ ወንድ ማውራት፣ ሁሉም ወንዶች ይቀየሩብኛል። ራሷ ወንዶች እንዲቀርቧት ታደርግና ወንድ ከቀረባት በኋላ እኔ እኮ አንተን በወንድምነት ነው። ይሄ ድሮ የቀረ የዛሬ ስንት ነው። በወንድ ልጅ ሙድ መያዝ፣ ሳትፈልግ እንደፈለገች መስላ አክት ማድረግ፣ እንደ አማራጭ መያዝ። ለምንድን ነው የምታደርጊው? ማለቴ ዋት ኢዝ ዮር ፕሮፊት? ትርፍ ምንድን ነው ትርፍሽ? እንደዛ በማድረግሽ የምታተርፊው ነገር ምንድን ነው? በጣም ጎበዝ ናት፣ በጣም ጀግና ናት፣ እሷ እኮ ብዙ ወንድ ይወዳታል፣ ወይስ ደግሞ ሴንተር ኦፍ አቴንሽን ለመሆን ነው እንደዛ የምታደርጊው? በቃ ትኩረት የምትስብ ብዙ ወንዶች በቃ ትኩረቷን እሷ ላይ ለምን የምታደርገውን ነገር ለምን እንደምታደርገው ማወቅ፣ የምታደርጊውን ነገር ለምን እንደምታደርጊው ማወቅ። ለምንድን ነው ብዙ ወንድ የምታወሩ? ለምንድን ነው ወንድ ስታይ ቀየር የምትይው? ለምንድን ነው እየፈለግሽ እንዳልፈለግሽ አክት የምታደርጊው? ለምን ራስሽን ጠይቂ። ከዛ በኋላ አይምሮ ኦኬ ለካ የኔ ጋጠ ወጥነት ነው፣ የኔ ስርዓት አልበኝነት ነው፣ የኔ ለካ ዲሲፕሊን ማጣት ነው፣ የኔ እግዚአብሔርን አለመፍራት ነው፣ የኔ ለካ አቋም ያላት የጨዋ ማንነት የሌላት ፐርሰናሊቲ ጥሩ ስላልሆነ ነው፣ ለካ ጥሩ ፐርሰናሊቲ ለካ ስለሌለኝ ከዛን እንድትሰሪበት ያደርግሻል። ግን የምታደርገው ነገር ለምንድን ነው የማደርገው ብለሽ ራስሽን ጠይቂ። የምታደርገው ነገር ዋይ ለምንድን ነው የማደርገው? እንደዚህ ያደርጋለሁ ግን እንደዚህ የማደርገው ለምንድን ነው ብለህ ራስን ጠይቂ። ስለዚህ ሴቶች ከሆናችሁ ወንድ ገና ሊያናግርሽ ሲል፣ ወንድ ገና እንትን ሲል ቅይር የምትሉትን ነገር አስተካክሉ። በተለይ ያላገባችሁ ገና ከታችም ያላችሁ ሴቶች ገና ወንድ ስታይ ቅይር፣ በቃ ገና ወንድ ስታይ ኮስትር፣ ገና ወንድ ስታይ መሳደብ፣ ስድብ ትዝ የሚላት በዚህ በሰለጠነ ዘመን ሳታገባ በ35 ዓመቷ በቃ ወንድ ሲያናግራት የምትሳደብ ሴት አለ። በ35 ዓመቷ ወንድ ሲያናግራት። አንዳንድ በተለይ ትንሽ ያገቡ ሴቶች ከሆኑ አቤት ጨዋነት፣ አቤት እርጋታ፣ ቆማ ልታዋራ ትችላለች። በቃ እንደ ወንድ ስለምታየው በቃ የሆነ የሚገርም ስሜት አላቸው። ባይዞ እኔ አንዳንድ ጊዜ ያገባች ሴት በቃ የሚገርም ነው። ብቻ የሆነ ሴት ልጅ ስታገባ የሚኖራት ነገር፣ የሚኖራት መረጋጋት፣ የሚኖራት ጸጋ፣ የሚኖራት ልብ ሁሉ ማለት ያለ ብቻ ግን የሚገርም ነገር አላቸው። ትንሽ የሆነ ያገቡ ሴት ያላገቡም ሴቶች የሚገርም ነገር አላቸው። ግን አለመረጋጋት፣ ኮንፊውዝ መሆን የምትፈልጉ ሁሉም ግን ማለት ያለ በጣም የሚፈልጉትን የሚያውቁ በጣም የተረጋጉ